ሰላም ጤና ይስጥልን። የተወደዳችሁ በመላው ዓለም ላይ የምትገኙት ውድ የኬር ሚዲያ ቤተሰቦቻችን የዕለቱ ዜና ይዤላችሁ የመጣሁት እኔ ኬር አውድ ነኝ። መልካም ቆይታ ከኬር ሚዲያ ጋር። በማዕከላዊ ኢትዮጵያ የተቋቋመ የመሶብ አንድ ማዕከል አገልግሎትን ህብረተሰቡን በአንድ ቦታ ፈጣንና ቀልጣፋ አገልግሎት እንዲያገኝ አስችሏል ሲሉ ተናግሯል። ይሄ ዘመናዊ መፍትሄ ቀደም ሲል የነበረው የህዝባዊ አገልግሎት እንግልትና የጊዜ ብክነትን ሙሉ በሙሉ አስቀርቷል ሲሉ ተናግረዋል። የመሶብ ስራ አስኪያጅ አቶ ከበደ ሻምቦ እንዳሉት ከሆነ በማዕከላዊ ዲጂታል ክፍያ ስርዓት በመጠቀም ሙስና እየተዋጋን ነው ሲሉ ተናግሯል። በአሁኑ ወቅት 7 አይነት ተቋማት አቅፎ የ20 አይነት አገልግሎት እየሰጠ ነው። በቀጣይ አገልግሎት ወደ 60 ለማሳደግ ታቅዷል ሲሉ ተናግሯል። ይህ ስኬታማ ሞዴል በአምስቱም ክልል ከተማዎች ለማስፋፋት ጥረት እየተደረገ ነው ሲሉ በክልሉ ላሉት ነዋሪዎችም ሙሉ ምቹ አገልግሎት ተደራሽነት ያደርጋል ሲሉ አሳስቧል። ዘመናዊ አገልግሎት አሰጣጥ ያስገኛል፣ አዎንታዊ ለውጥ ነው። የዕለቱ ዜና ይዤላችሁ የቀረብኩት ኬር አውድ ነበርኩኝ።